ታላቅ መንፈሳዊ ኮንፈረንስ ለመላው የእግዚአብሔር ቤተሰቦች በሙሉ እንኳን ደስ ያላችሁ ደስ ያለን እያልን ከጥር 26 ጀምሮ እስከ ጥር 30 ቀን 2013 ዓመተ ምህረት የሚቆይ ታላቅ መንፈሳዊ ኮንፈረንስ በኢፈፈይና ዓለም አቀፍ ቤተክርስቲያን ተዘጋጀ። ለአምስት ተከታታይ ቀናት በሚቆየው በዚህ ልዩና ታላቅ መንፈሳዊ ኮንፈረንስ ላይም እግዚአብሔር አምላክ በበረከቱ ቀብቶ ለዓለማችን በማስነሳት ተአምራዊና አስደናቂ የማዳን ሥራዎቹንም እየሰራበት ያለው የእግዚአብሔር ሰው የኢፈፈይና ቤተክርስቲያንና ቴሌቪዥን መስራችና ባለራእይ ሐዋርያው ጌታሁን እምሩ ተገኝተውበት ለሁሉም የፕሮግራሙ ተካፋዮች በቅባት ይጸልያል። ልብ ይበሉ። በየትኛውም ሁኔታ ውስጥ ሆናችሁ ከየትኛውም አቅጣጫ ይህንን ድምጽ የምትሰሙ ሁሉ ይህ ቀን የናንተ ነው። በእነዚህ አምስቱ ቀናት ሙሉ ቀን ማለትም ጠዋትና ከሰዓት በኋላ በሁለቱም ፈረቃ ለሁሉም የፕሮግራሙ ተካፋዮች በልዩ ሁኔታ በቅባት የሚጸለይ ሲሆን ለዘመናት የህይወት ቀንበር የሆነብን በሽታና የሰይጣን እስራት እንዲሁም እርግማን ከመላው ዓለማችንና ከሀገራችን ከህዝባችን እንዲሁም ከስራችንና ከህይወታችን በእግዚአብሔር ኃይል ከስር መሰረቱ ይነቀላል። ለኛ ለእግዚአብሔር ልጆችም ሁሉ መዳንና መፈወስ ይሆናል። ታዲያ በዚህ ታላቅ መንፈሳዊ ኮንፈረንስ ላይ መሳተፍ የእውነት መታደል ነው። በየትኛውም አይነት በሽታ ተይዘው ለሚሰቃዩ ህሙማን ሁሉ ለብቻ ይጸልያል። እንግዲያውስ በየትኛውም የዓለም ክፍሎችና ለማንም ሰው ማዳን ያልተቻለው የትኛውም አይነት በሽታ የሚድነው በእግዚአብሔር ኃይል ብቻ ነውና ይምጡ። የእግዚአብሔር ድንቅ ሥራ ለዓለም ሁሉ ህዝብ እንዲታይና እንዲሰማ ለማድረግ የሚዘረጉ እጆች ምንኛ የታደሉ ናቸው። ታዲያ በዚህ ፕሮግራም ላይ የኢፈፈይና ቴሌቪዥንን ለመደገፍ አቅማቸው የቻለውን ለሚያበረክቱ የእግዚአብሔር ቤተሰቦችም ይጸልያል። ምን ይሄ ብቻ ወንጌል በኃይል ይሰበካል። ተጋባዥ ዘማሪያንም ዘማሪ አማኑኤል ኢታና፣ ዘማሪ ፌደሳ ኦሊቃ፣ ዘማሪ አሰግድ አበበ ይገኙበታል። ከቤተ ክርስቲያኑ ዘማሪያንና አገልጋዮች ጋር በመሆን ያገለግላል። እኛም የህይወት ምግባችን የሆነው የወንጌሉን ቃል እየተመገብን በዝማሬ እግዚአብሔር አምላካችንን እናመልካለን። ለዘመናት የተሸከምነውን የበሽታና የችግር ቀንበራችንንም ጥለን በምህረትና በቸርነቱ እንጎበኛለን። እንግዲያውስ ከጥር 26 ጀምሮ እስከ ጥር 30 ቀን 2013 ዓመተ ምህረት ድረስ ለአምስት ተከታታይ ቀናት በሚቆየው ታላቅ መንፈሳዊ ኮንፈረንስ ላይ በመገኘት የበረከቱ ተካፋይ ተሆኑ ዘንድ በእግዚአብሔር ፍቅር ተጋብዛችኋል። አድራሻችን ቢሾፍቱ ከተማ ጌትሸት ሁለገብ ተብሎ በሚጠራው ስፍራ 50 ሜትር ብቻ ገባ ብለው ያገኙናል። ኢፈፈይና ዓለም አቀፍ ቤተክርስቲያን ከኢፈፈይና ቴሌቪዥን ጋር